ማርያም 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 የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ከሰሞኑ በቲክቶክ አዋርድ ላይ ከተነሱ መነጋገሪያ ጉዳዮች አንዱ በስነ ስርዓቱ ላይ የማርያምና የኢየሱስ ስም መነሳት ነው። በዚህ ጉዳይ ላይ ኢየሱስም ሆነ ማርያም የሚል ስም መጠራቱ የሚያስደስት እንጂ የሚያሸብር ነገር የለውም ያሉት አንዳንድ አስተያየት ሰጪዎች የኢየሱስም ሲጠራ ደነገጡ፣ የማርያም ስም ሲነሳ አኮረፉ የሚል የላሸቀ ብሽሽቅ ውስጥ መግባት አያስፈልግም ብለዋል። ግን ይህን ስም አነሳን ያሉ ሰዎች መድረኩን ባገኙ ሰዓት ብዙ ሊያነሷቸው ይችሏቸው የነበሩ አጀንዳዎች ነበሩ። ማስተዋል መድረኩን በያዘችበት ቅጽበት ስለ ሴት ልጅ ጥቃት፣ ስለ ህፃናት ትምህርት፣ ስለ ጦርነት ብታወራ የተሻለ ነበር። አዶናይም በተመሳሳይ ስለ ማስተርቤሽን ወይም ስለ ራስን ማጥፋት ወይም ሌላ ነገር ቢናገር የተሻለ ነበር። ነገር ግን በሀገሩ የተስፋፋው የህዝበኝነት በሽታ ውጤት ነው። ስለ ኢየሱስና ማርያም የኢትዮጵያ ህዝብ የግንዛቤ እጥረት አልነበረበትም። የእነሱ መናገር ለዕለቱ ክርክር ይጠቅም ይሆናል እንጂ በማንም ላይ ምንም የሚጨምረው ዋጋ የለውም በማለት አስተያየታቸውን ሰጥተዋል። በሌላ በኩል ታዋቂዋ ዘማሪ ሶፊያ ሽባባው የሚከተለውን ብላለች። በማርያምና በኢየሱስ መካከል ውድድርም ብሽሽቅም የለም። ማርያም ጌታን ነፍሴ ጌታን ተከብረዋለች ብላለች። እሷ አምላኳ የመረጣት የባረካት ያከበራት ፍጡር ናት። እሱ ደግሞ አምላክ ፈጣሪ ጌታ ነው። የእሷም አምላክ ጌታዋ ንጉሷ ነው። ማርያም ያላት መልካም ነገሮች ሁሉ ከአምላኳ የተሰጣት ነውና የሚስማሙትን የማይስማሙ አታስመስሉ፣ እስኪ እናስተውል በማለት ሀሳቧን አጋርታለች።